መጽሐፍ ቅዱስን ስናነብ የእስራኤላውያንን ታሪክ ስንመለከት አንድ የምናስተውለው ነገር እስራኤላውያን እግዚአብሔር ሊገባቸው አልቻለም። በጣም የእግዚአብሔር ችግር ነበር። እስቲ አንድ ሰውን ስታናግሩት የትዳር ጓደኛ ሊሆን ይችላል፣ ልጆቻችሁን ሊሆን ይችላል። በብዙ አይነት ቃል በብዙ አይነት መንገድ ልታስረዷቸው እየሞከራችሁ አልረዳ ብለዋቸው ያውቃሉ ሰዎች? እስቲ እንደው አልረዳ አለኝ ይሄ ልጅ ያላችሁት እንደው እስቲ እንደዚህ አይነት ልምድ ካላችሁ የጓደኛ ዘመድ ወላጅ ሊሆን ይችላል። እስቲ እጃችሁን አልረዳ አለኝ ብል ባስረዳ ሊገባቸው አልቻለም። ፍረስትሬት ያደርጋል፣ ያዝላል። በተለይ ወላጆች ልጆቻቸው አልረዳ 17 ሲሞላቸው አይሰሙም ማለት አንሰማም ነበር ሁላችንም በዛ እድሜ 16 ሲሆን በቃ እኔ ነኝ የማውቀው ነው የምንለው እና ልክ እንደ ጊደር ነው የምንሆነው እና በጣም አስቸጋሪ ነው። እግዚአብሔር ታውቃላችሁ ስለ ሕዝቡ ጊደር ሆናችሁብኝ ይላቸዋል። ይሄ እንደምታነፈንፍ አህያ ሆናችሁብኝ ይላል። ይሄ እኮ መጽሐፍ ቅዱስ ውስጥ ያለ ቃል እኮ አስቡ። በጣም የሚገርም ነው። እንዲገባን እኮ ነው ይህንን ቃላት የሚጠቀመው። አልገባ ይላቸዋል የእግዚአብሔር ሕዝብ እና እስራኤላውያንን ስንመለከት ረጅም ዘመን ነው ከእግዚአብሔር ምሕረቱን ያሳያቸው ክንዱን ያሳያቸው፣ ግን መንገዴን ግን አላወቁም ይላል። በቀደም ለታ የሆነች ነገር ጽፌ ነበረ፣ ቫይበርም ላይ ሼር አድርጌያለሁ። ቅርቃር ውስጥ የገባችሁ የሆነ ቅርቃር ውስጥ እንደገባችሁ ይሰማችኋል ወይ ብዬ እነኚህን እኔ ብዙ የማካፈላቸው ነገሮች እኔ ለእናንተ አይደለም የራሴንም እኮ እያሰብኩ ነው የማካፈላቸው። እኔንም እግዚአብሔር የሚናገረኝን ነገር ነው የማካፈላቸው እና ወደፊት ለመሄድ ታስባላችሁ፣ ፈጠን ብላችሁ ለመሄድ ታስባላችሁ፣ ግን አደጋ ይታያችኋል ከፈጠናችሁ። አይ ቆይ ቀስ ብል ይሻላል ትላላችሁ፣ ግን ቀስ ብል ደግሞ ሊያመልጠኝ ነው ትላላችሁ። ይሄን ነገር እያሰብኩ በሆነ ጉዳይ ራሴ ማለት ነው ይሄ እንደዚህ አይነት አስተሳሰብ ከየት መጣ ጌታ ሆይ ብያልኩኝ። በእኔ ውስጥ ለምንድን ነው እንደዚህ አይነት ቫሲሌት የማደርገው ብዬ እግዚአብሔርን ጠየቅኩ። ወዲህ ወዲያ የሚል ነገር ውስጤ ለምንድን ነው ያለው ስል ትዝ አለኝ አንድ ነገር። እግዚአብሔር ያስታውሳቸዋል። ምክንያቱም ሁላችንም ተቀርጸን ነው እዚህ ጋር ያለ ነው። ያለፈው የህይወት ተሞክሯችን ቀርጾናል። ቫኪዩም አይደለንም። በህይወታችን የተለማመድነው፣ ያየነው፣ የሰማነው የገጠሙን ፈተናዎች፣ የገጠሙን ከባድ ነገሮች በሙሉ እኛን ሼፕ አድርገውናል፣ ቀርጸውናል። እና ልጅ ሆኜ የሆነ ነገር ትዝ አለኝ። ልጅ ሆኜ እኛ ቤታችን ሰፈራችን እንደዚህ የከብቶች ማደሪያ በረት ምናምን የለም። የኔ ወላጅ አባት ግን ሰርተዋል እና እዛ ከቤቱ ጀርባ እሱ ብቻ ነው ከብት ያለው። ማንም ሰው እዛ አካባቢ ከብት ያለው የለም። እና ከብቶች ስለነበሩ ማለት ይሄ እንግዲህ ኦልድ ኤርፖርት ነው አዲስ አበባ። ከብቶቹ የሚኖሩበት ዘመናዊ ማደሪያ የሆነ ጉድጓድ ውሃ ለመቆፈር ውሃ ለማግኘት እስቲ ጉድጓድ ይቆፈር ተብሎ ጉድጓድ ተቆፈረ። በደንብ ቢቆፈር ውሃ አልወጣል። ከዛ ያ ነገር ባዶውን ሲቆይ የከብቶቹን አዛባ እዛ ውስጥ መጠራቀም ጀመረ። ያው በጣም እኛ ሀገር ያው በጣም ጥቅም እንዳለው ታውቃላችሁ። አዛባ አዲስ አበባም ጠቃሚ ነው። እግረ መንገዳችን ያኔ በጣም ስራ ላይ ይውል ነበር እና ከዛ ደርቋል። ደረቅ ብሎ ሳር ምናምን ወጥቷል። በኋላ እዛ ምን ልሰራ እዛ ጋር እንደሄድኩ አላውቅም። ብቻ እዛ ነበርኩ ከኋላ ማለት ከቤቱ ጀርባ እና መኪና ድምፅ ሰማሁ። እናቴ ልትሄድ ከእሷ ጋር መሄድ በጣም ልቤ ፈለገ። ከዛ ሮጬ ልደርስባት እንግዲህ መኪናው ላይ ማለት ነው እንዳታመልጥ ሮጬ ልደርስባት ረሳሁት እዛ ጋር ጉድጓድ መሆኑ እና እንዳልኳችሁ ደርቋል ከላይ፣ ውስጡ ግን አዛባ ነው፣ እርጥብ ነው።
አንዴ ስረግጠው ገባው። ከዛ በምን ልውጣ? አሁን ጉዳዬ መውጣት እንግዲህ ጮኬም ቢሆን ሰራተኞች እንዲህ ሰዎች ይመጡልኛል አውቃለሁ። እሷ ግን ልታመልጠኝ በቃ አመለጠች፣ ሄደች። እኔ ጮኬ መጡ፣ ያው ገላዬን ታጥቤ አለፈ። ይሄን ታሪክ አስታወሰኝ እግዚአብሔር። ምክንያቱም በልቤ ቸኩያለሁ እንዳትሄድብኝ፣ ላገኛት ፈልጌያለሁ። ስሮጥ ግን ምን ውስጥ ገባው? ዲች ውስጥ ገባው። እንደዛ አይነት ጉድጓድ ውስጥ ገባው እና አልኩኝ፣ ይሄ ነገር በውስጤ የሆነ ነገር የሰራው ነገር ቢኖር ነው። ማን ይሄን የሚያውቀው? የነፍሳችን ሐኪም። እኔ ካውንስለር ጋር ሄጄ አይደለም ይሄን የሰማው፣ መንፈስ ቅዱስ ነው ያስታወሰኝ። ከዛ በኋላ ታዲያ ከዚህ የተነሳ አሁን እኔ ምንድነው ይሄ ነገር እኔ እንዴት ነው ሼፕ ያደረገኝ ብዬ ሳስብ በጣም በፍጥነት እንዳልሄድ እፈራለሁ ሳላስበው። ምክንያቱም ሄጄ እዛ ውስጥ ብገባስ ከቆየው ደግሞ ምን አለ ልታመልጠኝ ነው። መሄድ ፈልጌያለሁ እና ጌታ ሆይ ምንድነው እንዳውቅ የምትፈልገው ታዲያ በዚህ ጉዳይ ላይ ብዬ ጌታን ጠየቅኩ። ይሄን ሲያስታውሰኝ ምንድን ነው ቅርቃር ያልኳችሁ እሱ መሄድ ትፈልጋላችሁ፣ ግን ደግሞ ቀስ ብዬ ልሂድ ካላችሁ ደግሞ ያመልጠኛል የምትሉት ነገር አለ። ወደ ግቡ አልደርስም ትላላችሁ። ምንድን ነው መፍትሄው? እግዚአብሔር ወደ ልቤ ያመጣው ኢሳይያስ ምዕራፍ 52 ነው። እዛ ላይ ጽፌላችኋለሁ። ጽዮን ሆይ ተነሺ፣ ኃይልሽን ልበሺ፣ ኃይልሽን ልበሺ፣ ተቀመጪ፣ በመቀመጫሽ ላይ ተቀመጪ ይላል። ተቀመጪ። ከዛ በኋላ ወደ ታች ወርዶ ምን ይላል? በችኮላ አትወጡ፣ በሽሽትም አትሄዱም የሚል ነገር አለ እዛ ውስጥ። ምን ለማለት ነው? ሁላችንም ዛሬ አስተሳሰባችን ተቀርጾ ነው ያለው ዛሬ ያለንበት ቦታ ላይ እንጂ ምንም ተጽዕኖ የሚያደርግብን የሌለን ሰዎች አይደለም። ዛሬ የምንኖረው ኑሮ እስከ ዛሬ ከኖርነው ኑሮ ጋር እየተያያዘ ነው። ስለዚህ ወደ እግዚአብሔር ፊት እየቀረብን ቅድም አሁን ወንድማችን ሚኪ እንዳካፈለ አሁን እስቲ በ5 እንጀራና በ2 ዓሣ የት ሀገር ነው 5000 ሰው ሲመገብ ያየ? ይቻላል? እንደው ትንሽ እንኳን የቤት ዝግጅት ስታደርጉ እንዴት ነው እህቶች? ትንሽ እንደው አንድ 15 ሰው ከመጣ መተራመስ አይደለም። አሁን የግራጁዌሽን ወቅት ነው። ብዙ ቤተሰብ ውስጥ ጭንቅ ነው ለዝግጅቱ ማለት ነው። እኛም ቤተሰብ እንደዛ ነበረ ሰሞኑን እና አሁን እኛም የተነሳንበት ዓላማ ስታስቡት እኮ በጣም ከባድ ነገር ነው። አዝመራው እንደነጣ እርሻውን ተመልከቱ ስንል 1 ዓመት ነው እንዲህ ሆነ፣ 10 ዓመት ነው እንዲህ ሆነ፣ 20 ዓመት እኮ ዘልቀን እና በዚህ ጊዜ አውቶቢሱ እየሄደ እዚህ ዛሬ ደርሰናል። ብዙዎች ከአውቶቢስ ላይ ወርደዋል። ይሄ ነገር እያሉ ወርደዋል። አሁን እኛም ያው እንደ ብሮክን ሬከርድ እንደሚሉት አዝመራው ነጥቷል፣ እርሻው ተመልከቱ ይላል እግዚአብሔር ቃል እያልን ነው። እና እንደው አንድ የዛሬ 23 ዓመት በፊት መጥቶ እኛ ጋር የነበረ ሰው ዛሬ መካከላችን ሰምቶ መጥቶ ቢሰማ አሁንም ስለ እሱ ነው የምታወሩት? ስለ አዝመራ ከዚህ ሁሉ ጊዜ በኋላ አሁንም አዝመራ ነው የምትሉት? አዎ እሱን ነው የምንለው። ታዲያ የት አለ አዝመራው? እኔ እንጃ። ሰራተኞቹ ይወጡና አውቶቡሱ ላይ ይወርዳሉ፣ ይወጡና ይወርዳሉ። ምን እናርግ? ምን እናርግ? ማን እንዳለ እግዚአብሔርም ብሏል። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። የመከሩ ጌታ ሰራተኞችን እንዲያስወጣ ለምኑ። ለምንድን ነው ሰራተኞች ጥቂት የሆኑት? ከብዙ ነገር የተነሳ የህይወት ተጽዕኖ፣ የኑሮ ፈተና፣ ዲያብሎስ
የተለያዩ ፍርሃቶች፣ ድካሞች፣ እነኚህ ነገሮች ናቸው እንደዚህ የሚይዙ። ምን እናርግ? አሁን እንደሰማን በእግዚአብሔር ፊት የሚሰሙንን ነገሮች ይዘን እንቅረብ፣ እንታከም፣ እንመርመር። ጌታ ይመርምረን። ጌታ ሆይ እንደዚህ ነው የሚሰማኝ፣ እንዲህ ነው። አሁን 5000 ሰው በዚህ ይመገባል ጌታ ሆይ ብለን እንጠይቀው። ያለው ይሄ ነው ያለው፣ አሁን ያለን ይሄ ነው። አሁንም ለጌታ ይኸው ያለን ይሄ ነው። እንዴት ነው የሚሆነው? ጌታ የሚያደርገውን እርሱ ያውቃል። ጽዮን ሆይ ተነሺ፣ ኃይልሽን ልበሺ፣ በከንቱ ተሽጣችሁ ነበር፣ ያለምንም ዋጋ እቤዣችኋለሁ ይላቸዋል ጌታ በኢሳይያስ ምዕራፍ 52